ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው አሁን ደግሞ የምንገኘው በኡስታዝ በድር ሰዓት ነው ኡስታዝ በድር ባለፈው ሳምንት ሁለት ትላልቅ ሐሳቦችን አንሶልን ነበር አንደኛው ሰሞንኛ ጉዳይን በተመለከተ ብዙ ጊዜ የሚያነሳልን በጣም ተመስጦ በጥሩ አንደበት ገልጾልናል ማሻአላህ ነጃሽ መስጂድን በተመለከተ ነው ሁለተኛው አሲቃ ቢላህን እንዴት ነው አሲቃ ቢላህን ከተፈኩር ጋር በደንብ አድርጎ አብራርቶልናል አልጨረስንም ሳምንት በሰዓት እጥረት ምክንያት ሳንጨርሰው ሄደናል እናንተ በየሰጣችሁን ያለው አስተያየት እጅግ በጣም ያማረ ነው የተወደዳችሁ ተመልካቾቻችን ሐሳብ አስተያየታችሁ ያበረታል የተሻለ ነገር እንድንሰራ ያደርገናል በዚሁ እንቀጥላለን ኢንሻአላህ እንኳን ደህና መጣህ ኡስታዝ እንደምን ቆያችሁ እንዴት ቀረብክ አልহামዱሊላህ እንዴት ይዟል አልহামዱሊላህ ኑሮ እንዴት ነው ይመስላል ኑሮ እንዴት ነው ኑሮና ብልሃቱ ዳራ እንደዛ ኑሮና ብልሃቱ ኢንሻአላህ ኸይር ሰሞኑን ትንሽ ውጥረት አለ ጭንቅ ይላል ቀልብ ጭንቅ ይላል ሰውም ጭንቅ ብሎታል የትራንስፖርት እጥረት አለ የዓለም ላይ የደረሰ ያለው ጭንቀት አለ በሁሉም ጋር ነው የተፈጠረው አንዳንድ ሀገሮች በጣም ብሶ ገንፍሎ የወጣ ነገር አለ እኛም ጋር ይሄው ሰዎች ሲቸገሩና ያለን ነጋጣባ እንዲህ አይነት ጊዜ ሲያጋጥም ምንድነው እናደርገው ወደ እንትናችን ካወራ ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረብል ዓለሚን الصلاه والسلام على رسول الله صلى الله عليه وسلم እንግዲህ ሙእሚን የአላህን ቀደር ያምናል ከኛ ቁጥጥር ውጭ ሆኖ ጉዳዮች በሚፈጸሙበት ጊዜ በሚከሰቱበት ጊዜ ወደ አላህ ከመጠጋት ውጪ ምንም አማራጭ የለንም ሐቂቃ አስተማማኝ መሸሻም እሱ ፈፍሩ ኢላላህ ወደ አላህ ነው መሸሻው ዓለም ኃላፊነት በጎደላቸው ሰዎች ስትመራ እንዲህ አይነት ቀውስ መከሰቱ አይቀርም ወደ አላህ መመለስ ዱዓ ማድረግ ነው የምንችለው የኛ አቅቢያ ነው ሐቂቃ በጣም ያሳዝናል ያለው ነገር የኮቪድ ሰሞን አይነት ነገር አይመስልም አሁን ድባቡ እንደዛ ይሆን ይመስላል አይደል ሁሉም ሰው ጋር ያለው ጭንቀት ምንድነው ልዩነቱ መሰለ ኮቪድ መተዛዘኑ በጣም ሰው ያመጣው ነው የሚል የኮንስፓይረሲ ቲዮሪ አለ እንደዛ አይነት ሴራ አለ ባል ነገር አለ ግን ሰማው በሽታ ነው ወረርሽኝ ቫይረስ ይሄ ግን ሰዎች በራሳቸው የፈጠሩት ጦርነት ያ ደግሞ የአላህ ተአምር ሆኖ ሱብሃንአላህ በ3 ኪሎ ሜትር ርቀት ውስጥ ያለች አንዲት ወሽመጥ የዓለምን ኢኮኖሚ የምትወስን መሆኗ በጣም አጂብ ነው ያ ሁሉ ውቅያኖስ ይህን ችግር መፍታት አልቻለም ያቺ 3 ኪሎ ሜትር የሆርሙዝ ወሽመጥ የምትፈታውን ችግር ሌላው ሊፈታው አልቻለም እሷ ስትደናቀፍ 20% 25% ቀላል አይደለም ዝውውሩ የነዳጅም ሆነ ሌላው ነገር ማለት ነው ግን እኛ ምን ማድረግ እንችላለን ወደ አላህ መጠጋት ብቻ ነው ያለብን ማዕበል ብለናል ውጭ ላይ ያለ ማዕበል የማይንጠው ልብ እንዲኖረን መጣር ያስፈልጋል አዎ ችግር አለ አዎ ግን በዛ ችግር ውስጥ ልባችን በችግሩ የማይናወጥ እንዴት እናድርገው ያ ነው ጽናት የሚሰጠን ኢማን ይሄው ነው በቃ ኢማን ሲጠፋ ወይም በአላህ የማያምን ሰው በመለኮታዊ ኃይል የማያምን ሰው ሁሉንም በኮዝ ኤንድ ኢፌክት ብቻ የሚለካ ሲሆን በውጤትና በምክንያት ብቻ እያሰበ የሚኖር ሰው በጣም ከባድ ነው ግን ከሰው ልጅ ሐሳብ በላይ የሆኑ ብዙ ዩኒቨርሳል ጉዳዮች አሉ እየተከወኑ ያሉ ማለት ነው ዙልም በዙልም አይቀጥልም ዛሊምን ሳያዋርደው አላህ አይሞትም ሰውየው ራሱ ዛሊም በምድር ላይ በዛ በኮራበት ነገር እኔ ከኔ በላይ ማን አለ ባለበት ጉዳይ አላህ ያዋርደዋል አና ረብኩም الأعلى ሲል ፊርዓውን አስፈል አድርጎ አላህ አሳየው ውሃ ውስጥ አስጥሞ ማለት ነው ከፍ ያለ የሆነ ተሰቅሎ እንኳን አልሞትም ታች በቃ
መን አሸዱ ሚና ቁወተን አሉ እኮ የዓድ ህዝቦች። መን አሸዱ ሚና ቁወተን ከኛ በላይ ማን ሀያል አለ? ይህን ተርም ባይተር ቃል በቃል የዛሬ አምባገነኖች እየተናገሩት ያሉት ማን ነው የሚያስቆመን እያሉ። ግን አላህ የራሱ እቅድ የራሱ ህግ አለው። እኛ አይደለንም ያንን የምንመራው። አላህ የራሱ ሂደት አለው፣ ተርቲብ አለው። ስለዚህ ልባችንን ወደ አላህ ሱብሓነሁ ወተዓላ በማስጠጋት እስትግፋርና ሰለዋት ዐለ ነቢይ ዓለይሂ ሰላቱ ወሰላም በማብዛት ነቢዩ ዓለይሂ ሰላቱ ወሰላም ኢዛ አፍዛዐሁ ዐምሩን አው ያኒ የሆነ ጉዳይ በጣም ሲያስደነግጣቸው ፈዚዐ ኢለ ሰላህ ወደ ሰላት ነው የሚሮጡት፣ ወደ ሰላት ነው ብርግግ ብለው የሚሄዱት ነቢ ሰለላሁ ዐለይሂ ወሰለም። አሁን ያለው ጉዳይ በቃ ወደ አላህ መቃረብ፣ ማልቀስ፣ ጌታችን ሆይ ነጃ አውጣን፣ አገራችንን ሰላም አድርግልን፣ አገራችንን የፍስሐ ምድር አድርግልን፣ ዓለምን የፍትህ ምድር አድርግልን፣ ዛሊሞችን አንተው ያዝልን። ወደ አላህ መጠጋት፣ ወደ አላህ መጠጋት። የሚናገሩትን ቃል እንኳ የማይመርጡ በጣም ተራ የዱርዬ ንግግር የሚናገሩ ሰዎች ነው ዓለምን እየመሩ ያሉት። በጣም እኮ አሳዛኝ ነው። ግን ምን ታደርጋለህ አንተ? እዛ ምንም ታደርገው ትችል የለም ከዱዓ ውጪ። ግን አዱዓኡ ሲላሑል ሙእሚን፣ የአማኝ ትልቁ መሳሪያው ዱዓ ነው። ዱዓ የዛሊሞች ታሪክ ዓለም ላይ የሚያሳየን ነሽዋ ውስጥ ይገባሉ። በቃ መያዝ መጨበጥ የማይችሉበት ሌቭል ላይ ይደርሳሉ። መጨረሻ ይተነፍሳሉ። እነዛ የተጨቆኑ የተረገጡ ህዝቦች የትም ይሁን፣ ይሄ ሙስሊም ክርስቲያን ምናምን ጉዳይ አይደለም፣ የትም ዓለም ላይ የተፈጥሮ ህግ ነው። የተፈጥሮ ህግ ነው። የተጨቆኑ ህዝቦች መሪ ይሆናሉ። እነሱን ደግሞ አላህ ይፈትናቸዋል። እንደገና እነርሱ ደግሞ ፍትህ ያቆማሉ ወይስ አያቆሙ? እንደገና እነዛ ደግሞ የበላይ ሆነው ያሉት ዙልም ሲሰሩ ደግሞ ወለውላ ደፍዑ ላሂ ናሰ ባዕضሁም ቢባዕድ ይላል። ከፊሉም በከፊሉ እየገፋ እየቀያየረ ለፈሰደቲል አርድ እኮ ነው የሚል። እንደዚህ ባናደርግ ኖሮ ምድር ትበከል ነበር፣ ምድር ትጠፋለች። በቃ አንድ አምባገነን አንድ ዛሊም ግፈኛ ሆኖ እስከ መጨረሻው አይቀጥልም። ያ ግፍ የሚያቆምበት ጊዜ አለ። ግፍ የተፈጸመባቸው ህዝቦች ነፃ የሚሆኑበት ጊዜ አንድ ቀን አላቸው። ሁሉም ሰው ቀን አለው። ያችን ሰብር ማድረግ እኛ ደግሞ ባለንበት የኑሮ ውድነት ይኖራል። ሐቂቃ ለወደፊቱ በስነ ልቦና መዘጋጀት ይፈልጋል። ያለን ነገር በአግባቡ መጠቀም እንደ ሀገርም ይጠይቃል። ያው መንግስትም ይሄን እየጠየቀ ነው ያለው አይደለም። ሪሶርስን ቆጥቦ መጠቀም የሚባለው ነገር ቀላል አይደለም። በዚህ አጋጣሚ መኪና ያላቸው ሰዎች ሰደቃ ሰዎችን ሊፍት መስጠት ነው። በዚህ ዘመን ትልቅ ሰደቃ ነው ይሄ። ለምን ብቻህን እየነዳህ ትሄዳለህ? ሰው ጨመርክም አልጨመርክም ፍጆታ እኩል ነው። ነዳጅም ከሆነ ኤሌክትሪክም ከሆነ ምንም የሚቀየረው ያን ያክል እንትን የለም። እና ሎድ ስለበዛበት ኦፍኮርስ ያው በሳይንሱ ከሄን ትንሽ እንትን ሊሆን ይችላል። ያን ያክል እንትን አይደለም። እሱ ብዙ ማተር አያደርግም። ግን እንትኑ ሳስታዝና አሁን ብዙ ጊዜ ይነሳል ይሄ። እንደውም እንደ ካር ክለብም የሚነሱ ሀሳቦች አሁን ብቅ ማለት ጀምረዋል። ካነሳ ነው አይቀር ሰብሰብ ብሎ መውጣት ከአንድ አካባቢ ሁሉም ሰው ለምን መኪና ይዞ ይወጣል? አንድ ቤት ውስጥ 2-3 መኪና ሊኖር ይችላል። የጎረቤት ጋር እንደዚህ ብቻ ፕሮግራም እያደረክ መውጣት የሚባሉ ነገሮች ጥሩ ናቸው። ይሄኛው ሞር ስሜት ይሰጠኛል። አማ መንገድ ላይ የሄድክ ድንገት የደህንነትም ጥያቄ እሱ በጣም አሁን የብዙ ሰዎች አሳሳቢ ነገር እሱ። እኔ ደግሞ እሱን የምለው የጊዜ መምረጥ ይፈልጋል። ማታውቀውን ሰው መጫን የለብህም ይሆናል። የአንተ ደህንነት አደጋ ላይ ስለሚሆን። ግን በጠራራ ፀሐይ በተለይ እናቶች፣ አዛውንቶች፣ ህፃናት የያዙ ሰዎች ምንም ያን ያክል የሚያሰጋህ ነገር አይደለም። አንተ ታውቀዋለህ ምን አይነት ሰው መጫን እንዳለብህ፣ የራስህንም ደህንነት ጠብቀህ። ግን ብቻችን አንሂድ ነው በቃ። ከቤትም ወደ ስራ ስንሄድ ከስራም ስንመለስ እስከቻልነው ድረስ ሰውን እናግዘው። ትራንስፖርት በነገራችን ላይ ይሄ ሐሳብ ቀላል ሐሳብ አይደለም። እንደ አንድ ግለሰብ አንየው። ስንት ሚሊዮን መኪኖች አሉ አዲስ አበባ ውስጥ?
አጠቃላይ እንደ ሀገር ያለነው ራሱ መኪናችን 1.5 አይጠጋም ነው 1.3 አካባቢ ነው የኢትዮጵያ መኪናዎች የሚባለው ኢትዮጵያ አሁን አዲስ አበባ ውስጥ በመቶ ሺዎች አሉ ማለት እንደዛ ማለት ነው በጣም ብዙዎቹ እዚህ ነው ያሉት ኦኬ ከነዚህ ውስጥ የተወሰኑት የግል መኪኖች ቢሆኑ 100,000 መኪኖች እንኳን ይህንን አገልግሎት ቢሰጡ አንድ ሾፌር ሁለት ቤተሰብም ጨምሮ ለምሳሌ ሁለት ሰው ተጨማሪ 200,000 ሰው እኮ ብዙ ችግር ያቀላል 200,000 ሰው ተንቀሳቀሰ እውነት ነው እንትናችን እኔ አሜሪካ ውስጥ ምን አይቻለሁ መሰለ ዲሲ ላይ ሃይዌይ አለ ከዛ ሌላ ደግሞ ኖርማል መንገዶች አሉ እዚህ ሃይዌዩ ላይ በፍጥነት መሄድ የሚፈልግ ሰው መጫን አለበት ብቻቸውን የሆኑ መኪኖች በዛ እንዲሄዱ አይፈቀድላቸው ይሄውን ፍጆታውንም ለመቀነስ ፊውሉንም ሰውንም ለማገዝ መድረስ ከፈለክ በቃ ሰዎችን ይዘይድ ነው ሰው ለመፍጠን ሲል ሌላ ቦታ መኪና ያቆምና እዚች ቦታ ላይ ይጠብቃል በሌላ ሰው መኪና ይሄዳል ተመልሶ ደግሞ መኪናውን ፒክ አድርጎ ወደ ስራው ይሄዳል ለሁለቱም ዊን ዊን ይሆናል ያው የኛ ሀገራችን እንግዲህ ብዙ ነገር ይቀረናል መንገዶቻችን ለእንደዚህ አይነትም ነገር ኮንሲደር ያደረጉ ሊሄዱ ይችላሉ ለጊዜው ግን እነዚህን ነገሮች ብናደርግ ጥሩ ነው ከምንም በላይ ግን አደራም ነው እኔ ልባችን በስጋት መናጥ የለበትም ከችግሩ በላይ የሚጎዳን ይስሜት መበርገጉ ምላሻችን በቃ ለችግሩ የምንሰጠው ምላሽ በቃ የሆነ አበቃለን እንደዛ አይነት ስሜቶች የባሰ ይጎዱናል እንረጋጋ ነገሮች ያልፋሉ በአላህ ፈቃድ ስምምነቶች ሊደረጉ ይችላሉ ሁኔታዎች ወደ ነበሩበት ሊመለሱ ይችላሉ አክቹአሊ ዓለም ወደ ነበረችበት ሁኔታ አትመለስም ሌላ ኦርደር ይፈጠራል ያ ደግሞ አላህ ለኛ ኸይር ያደርገዋል ኢንሻአላህ ማለት ለሀገራችንም ለዓለምም ማህበረሰብ የተለየ አየር ሊፈጥር ይችላል በአላህ ፈቃድ فما ظنكم برب العالمين رب العالمين ያላችሁ ጥርጣሬ ምንድነው انا عند ظن عبدي ان خيرا فخير እኔ ባሪያዬ በጠረጠረኝ ነው ያለሁት መልካም ከጠረጠረ መልካም ያገኛል መጥፎ ከጠረጠረ መጥፎ ያገኛል فليظن عبدي ما شاء ባሪያዬ የፈለገውን ይጠርጥር እኮ ነው አላህን በቃ حسن الظن በበጎ ማሰብ ያስፈልጋል በእኛ የኛ ጥፋት ስላልሆነ አሁን አንዳንዴ በራስህ ጥፋት በራስህ ስንፍና የሚመጡ ነገሮች ላይ ራስህን ወደ አላህ መመለስም ያስፈልጋል ራስህንም ሪቫይዝ አድርገህ ጥፋትህን ማረም ይጠይቃል ይሄ ካንተ ቁጥጥር ውጭ ነው ምንም ልታደርጓቸው ኢራንና ትራምፕ ጋር ያለን ግጭት ምን ልታደርገው ይችላል የትራምፕ ኢሉዥን ምንድነው የምታደርገው ማለት በጣም ግራም ያጋባ ነገር ኢንፎርሜሽን አታብዛ ብሏል አብዱል ገፋር ደግሞ በማብዛቱ ጥሩ አይደለም አንተ ጋር ነበር ሲያነሳ ነበር ብዙ ኢንፎርሜሽን ስለዚህ ኢንሻአላህ ቀልባችን እናረጋጋው ዛሬው ርዕሳችን ምናልባት ከዚህ ጋር ሪሌትድ ይሆናል የሚንበረስ አንቀጽ በኡስታዝ በድር በጥሩ ሁኔታ ተገልጿል ጀዛከላህ የሚንበረስ አንቀጽ በቃ የሳምንቱ ርዕስ አንቀጽ አበይት ጉዳይ ወይም ደግሞ ማህበረሰብ ዘንድ በይበልጥ ከተማ ውስጥ ያለ ማህበረሰብ ዘንድ ወይም ኢትዮጵያ ውስጥ ያለው ማህበረሰብ ዘንድ በነገራችን ዓለም አቀፍ ጉዳዩ ዓለም አቀፍ ጀምሯል ሰምተናል በጥሩ ሁኔታ ተገልጿል ጀዛከላህ ለማለት ነው ስለዚህ እንደ አዲስ እንመለስና ዛሬ ተዘጋጀልንን ጉዳይ ባይት እንቀጥላለን ዛሬ ማንሳት የፈለኩት ቁርአን ላይ በተደጋጋሚ በተለያዩ አንቀጾች ላይ የተጠቀሰው ወደ አላህ መመካት ጉዳይ አተወኩል التفويض ጉዳይን ወደ አላህ መጣል ወደ አላህ ማስጠጋት ጉዳይ التسليم እጅ መስጠት ጉዳይና الثقة بالله بالله መተማመን በሲቃ ውስጥ ነው ያለው ይሄ ሁሉ እነዚህ ምንድነው ተሰሰራቸው ልዩነታቸውና አንድነታቸው ምንድነው የሚሉትን ነገሮች ስለዚህ ለማየት ሞክራለሁ ኢንሻአላህ ካፍታ ቆይታ በኋላ ተመልሰን እንምጣ حاضر እንደ አዲስ እንምጣ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክራትና ክራን ተመልካቾቻችን በጉዞ ወደ አላህ የቋረጥናቸው የነበሩ ፌርማታዎችን እርከኖችን ስንጓዝ በልብ ነው የምንጓዘው ብለናል ወደ አላህ እዚህ ጉዞ ውስጥ የምንገለገልባቸው
ግብአቶች አሉ ከነዛ ውስጥ አራቱ አንድም አራትም ይመስላሉ የነሱን አንድነትና ልዩነት ነው ዛሬ የምናየው ነሲቃ እነ ተስሊም እነ ተፍዊድና እነ ተወኩል ምንድናቸው እነዚህ ህብረት አላቸው طبعا ደግሞ የራሳቸው መልክ አላቸው ሲገናኙም ሲለያዩም ምን አይነት ስሜት እንደሚሰጡ ማየት እንቀጥል مرحبا استاذ مرحبا بسم الله الرحمن الرحيم التوكل ወደ አላህ መመካት የሚለው ተወኩል ልብ ወደ አላህ ተጠግቶ ሰበብን ከማድረስ ጋር መሽሩዕ የሆነ የተፈቀደ ምክንያትን ከማድረስ ጋር ልብን ወደ አላህ ማስጠጋት ማለት ነው ተወኩል ሰበቡን ለአካል ትቶ ተወኩል ሰበቡን ለአካል ይተውና ይዋ ልብን ወደ አላህ ማስጠጋት ማለት ነው ይሄ ሙተወክል የሆነ ሰው ስራን አይተው ይሄ በደንብ መያዝ አለበት ብለናል ተወኩል ተዋኩል አይደለም መዘናጋት ችላ ማለት አይደለም የሚለውን በሰፊው አይተናል ተወኩል ለተወኩል ምርጥ ምሳሌ የመርየም አለይሃ ሰላም وهزي إليك بجذع النخلة تساقط عليك رطبا جنيا مثل ያለች ሴት አንድን ጉቶ መወዝወዝ ደረቅ ነው የሚታሰብ አይደለም ለሷም አቅም የላትም ለመያዝም የማይመች ዘወዘም ደግሞ ምን ሊያመጣ ይችላል ውጤት ሊያመጣ የሚችል ነው ተብሎ የሚታሰብ አይደለም ግን ሰበብ ማድረስ ነበረባት ያን አድርሽ ተባለች ግን ውጤቱ አለ تساقط عليك رطبا جنيا እሸት ተምር ይዘንብልሻል ይንጠባጠብልሻል ወይም ይወድቅልሻል ከዛ አላህ እንዲሁ እኮ መጣል ይችል ነበር ግን ክሊክ አድርጊ አላት አይደለ هذا هو معنى التوكل سبب አለ ግን ውጤት ያአላህ ያ ሰበብ አይደለም ውጤት የሚያመጣው ያ ሰበብ ነው ውጤት ያመጣ ብትለኝ አንደኛ የመግፋት አቅም የላትም ሁለተኛ በመገፋት እሸት አይዘንብም ኦኬ ግን ሰበብ ግን ታደርሳለህ መሽሩዕ የሆነ ሰበብ ልፋት ጥረት ታደርጋለህ ውጤት ወደ አላህ Subhanahu Wa Ta'ala ልብህ የሚንጠለጠለው አላህ ላይ ነው ወደ ተፍዊድ ስንመጣ የተወኩል ልብ ነው ይሉታል ተፍዊድ ወይም የአይን ጥቁሯ ክፍል ነች ይላሉ አይን አለ ተወኩል ነው አይን ብሌኗ ተፍዊድ ናት ተፍዊድ ማለት ውጤቱን ሙሉ ለሙሉ ለአላህ የመተው ጉዳይ ማለት ነው ሰበቡን እኮ ያደረስክ ነው ግን قبل السبب وبعده ሰበቡ ኖረም አልኖረም እኮ ነው ሰበብ እኮ ታደርሳለህ ታዛል ከተወኩል የሚላዩት እዚህኛው መስመር ላይ ነው ከሰበቡ በፊትም ይሁን በኋላ ይህ ጉዳይ የሚፈጸመው በአላህ ነው አይ ከሰበቡ ጋር ሊያዝ ይችላል ውጤቱ ከሰበቡ ተቃራኒ ሊሆን ይችላል ያለ ሰበብም ሊሆን ይችላል ኦኬ وأفوض أمري إلى الله مؤمن آل فرعون ነው ይሄንን ያለው فرعون ቤተሰብ ውስጥ ያለ አማኝ ነብዩላህ ሙሳ አለይሂ ሰላም ለመግደል ሴራ ሲያሴሩ أتقتلون رجلا أن يقول ربي الله ጌታዬ አላህ ነው ስላለ አንድን ሰው ትገሉታላችሁ إن يكن كاذبا فعليه كذبه ውሸት ከሆነ የዋሸው ውሸቱ በራሱ ላይ ነው وإن يكن صادقا يصيبكم بعض الذي እሱ ያለው ነገር የተወሰነው እውነቱ ከሆነ ደግሞ ሊያገኛችሁ ነው ምንድነው የምታደርጉ ለምንድነው እንደዚህ የምትገሉት ይህን ሰውዬ ውሸት ከሆነ ውሸቱ ነው ይቀራል እውነት ከሆነ እኮ ልትጎዱ ነው እናንተ ኢማኑን ደብቆ يكتم إيمانه إلى الله እምነቱን ደብቆ በዚህ መልኩ መልእክት ያስተላልፈ ነው መጨረሻ ግን وأفوض أمري إلى الله እኔ ጉዳይን ወደ አላህ አስጠግቻለሁ ጌታዬ ሆይ የምችለውን አድርጋለሁ ማለት ነው እውነትን ተናግሬያለሁ ከፊርዓውን ፊት መናገር ያለብኝን እውነት ተናግሬያለሁ ለሙሳ
መከታ ሆኜ ቆሜያለሁ ግን ከዚህ በኋላ ጉዳይን ላንተ አስጠግቻለሁ ውጤቱ ወደ አንተ ነው ይሄ ተፍዊድ የተወኩል አንዱ ትልቁ ፓርት ነው ውስጥ ከተወኩል ውስጥ ያለ ተወኩል አሁን አንድ ትልቅ ነገር አድርገህ አስበውና እዛ ውስጥ ያለው አንዱ ፓርት ነው አንዱ ብሌኑ ተፍዊድ ነው ተፍዊድ ከሌለ ተወኩል የለም ሁሉም ግን የልብ ስራ ነው በጣም የሚያጅበው ረቂቅ ነው ተቀራራቢ ግን የሆነ ያክል የሚለያዩ ነገሮች ናቸው አንድ የሚመስሉ ወደ አላህ መመካት ነው ዞሮ ዞሮ ወደ አላህ መጠጋት ብለን ነው የምንተረጉመው ግን የሚሰጡት ማዕና የተወሰነ ልዩነት ያለው ተስሊም ደግሞ ያለ ምንም ተቃውሞ ለአላህ ፍላጎት ማደር እጅ መስጠት ኢዕትራድ የለውም ልብ ውስጥ ተፍዊድ ሲያደርግ ሰውየው የመጣውን እሺ ቀበላለሁ ነው ተስሊም ሲጨመርበት ግን ኢዕትራድ የለውም አልቃወመውም ያንን ደስ እያለኝ ነው መቀበለው ቀበለዋል ምፈልገው ይሁንም አይሁንም ቀበላለሁ ተስሊም ነብዩላህ ኢብራሂም አለይሂ ሰላም إذ قال له ربه أسلم قال أسلمت لرب العالمين ልጃቸውን አመጣው ለእርድ እስማኤልን ሲያዘጋጁ ተስሊም እኮ ነው የአላህ ሸሪዓን እና የአላህን ቀደር አትጋፋውም በልብህ ማለት ነው ለምን እንዲሆን አይልም ማለት ነው ሁለት ያስብም ተስሊም ደረጃ ከደረሰ በኋላ ለምን ብሎ አይጠይቅም ይሄ የአላህ ፍላጎት ነው ይቀበላል ይሄ ከባድ መንዚላ አይደል በጣም ተስሊም ሙስሊም አንድን ሁክም የአላህን ፍርድ ውስጡ እየከበደው ሊቀበለው ይችላል ተስሊም ደረጃ ሲደርስ ግን ሙዓረባ የለም ውስጡ ተቃውሞ የለም ያንን ነገር ሲቀበለው ውስጥ ኸይሩ እዛ ውስጥ ነው ያለው ብሎ ነው የሚያስበው ብዙ ጊዜ ይሄኛውን ስሜት ወደ ህይወት ብናስጠጋው በጣም የምንፈተንባቸው መዋቅፎች ውስጥ አንዱ ሀዘን ይመስለኛል ሀዘን ነው አሁን ተስሊም ከሀዘን ጋር በጣም እንትን ያለው ይመስለኛል ላይክ ቤት ውስጥ በጣም የምትወደውን አካልህን ማጣት ላይክ እናት አባት ሸርዕና ቀደር ያልኩት እሱ ነው ሸርዕ ማለት የአላህን ትእዛዝ እንዲህ አድርግ እንዲህ አታድርግ ተባልክ ያንን ነገር የምትቀበልበት ስሜት ምንድነው ውስጥ እንዴት ነው የሚቀበለው ቀደር ደግሞ አላህ የወሰነው ውሳኔ ባንተ ላይ ሆነ ሀዘን ሊሆን ይችላል የሆነ ያልፈለከው ነገር ተከሰተ ህይወትህ ላይ ፕሮጀክቶች በሆነ መንገድ ፌል አደረጉብህ ፌል ሲያደርግ ምንድነው የሚሰማ አላህ አንድም በር ሲዘጋብኝ ሌላ ትልቅ በር ሊከፍትልኝ ነው ትላለህ ወይ ነው እኮ አይደል ተስሊም በቃ ኢዕትራድ የለም እንደውም ፊቃ ቢላህ ላይ ነው አሁን ያልኩት የሚመጣው ፊቃ ከተስሊምን በላይ ስለሆነ መጣበታለሁ ተስሊም عدم الاعتراض ነው ተቃውሞን ማቆም መከልከል ተቀብየዋለሁ ግን ለምን የሚል የለው በቃ እንደ ፈቃድ ይሁን ብለህ መዝጋት ነው ተማም ከተስሊም በላይ ያለ አይመስልም ነበር በጣም ያንጀብ ነው ግን ይሄ فلما اسلم وتله للجبين فلما اسلم አቃጅ ሰጥኩ وتله للجبين ለእርድ እኮ አዘጋጁት ልጃቸው ልጅ ደግሞ ምን አለ ያ አበቲ فعل ما تؤمر አባቴ ሆይ ጌታህ ያዘዘህን ፈጽም ستجدني ان شاء الله من الصابرين ከታጋሾች ሆኜ በአላህ ፈቃድ ታገኘኛለህ ይሄ መጨረሻ ደረጃ ነው ሙእሚኖች ሰሚዕና ወአጣዕና ነው የሚሉት እሺ ሰምተናል ታዘናል استسلام የኢስላምም ዋናው ሐሳብ الاستسلام لأوامر الله ትልቁ ትርጉሙ እሱ ስለሆነ الثقة የአላህ ውሳኔ ተቀበልክ አልተቃወምክም በዛ ውሳኔ ላይ ደግሞ መልካምን ተጠረጥራለህ ይሄ ደግሞ الثقة ያ ነገር ጉዳት መስሎ ይታየህም ማለት ነው
ቢሆንም አላህ ይህንን ለእኔ ለኸይር ነው ያደረገልኝ። እኔ እኮ የበተኑት ዑለሞች ናቸው ሰበብ ጋር በጣም ተፍዊድ ወደ አላህ ማስጠጋት ጉዳይ ይሄ ተስሊም እጅህን መስጠት ያንን ነገር መቀበል ወደ መቀበል ያለ መቃወም ፊቃ በመልካም መጠርጠር በጣም የሚገርም ነው። ነቢዩላህ ሙሳ ዓለይሂ ሰላም ህዝባቸውን ይዘው ሲሄዱ በጣም እኮ የሚያጅቡ ናቸው አይሁዶቹ። እንትን ብለው ኢና ለሙድረኩን እኮ ምንድነው አንተ ኡዚና ምን ቀብል አን ተእቲየና ወምን ባዕድ ማ ጅእተና፣ አንተም ከመምጣትህ በፊት አንተም ከመጣህ በኋላ መከራ መች ተለየን አሏቸው። በጣም እኮ ልብ የሚያደማ ነገር። ውሃው ዳር ላይ ቆመው ነው ኢና ለሙድረኩን በቃ ከኋላ 1,600,000 ጦር። በዛን ዘመን ይህን ያክል ጦር ፊርዓውን መያዙ በጣም ይገርመኛል። ወፊርዓውን ذل አውታድ ድንኳኖች በየቦታው ይተክል ነበረ። ልክ አሁን አሜሪካኖቹ የጦር ቤዝ በየቦታው እንደሚያደርጉት ማለት ذل አውታድ 1,600,000 በሪዋያ ሁሉም ፈረሶች ጥቁር ናቸው። ታውቃላችሁ? የዘመተው ስነ ልቦናዊ እንትኑ ራሱ ማለት ነው የሚፈጥሩ። ከፊት ለፊት ደግሞ ባህር ነው ያለው። ያ ሙሳ ኢና ለሙድረኩን አሉ። قال إن معي ربي سيهدين إن معنا ربنا አላሉም ነቢዩላህ ሙሳ አሉ። እዛ ውስጥ ሙሸኪክ ስላለ እኮ ነው። አሁን እንዴት ብለን ነው ነጃ ምን ወጣው ምናምን የሚል ስላለ ተውት አሉ ያንንና إن معي ربي سيهدين ጌታዬ ይመራኛል፣ ለኔ ጋር ነው አላህ ከኔ ጋር ከላ አሏቸው አይደል? ከላ በፍጹም ያን ተአምር አሳይቷቸው ወጣው እኮ ይجعلنا ኢላሃን ከማ ለሁም አለሃ ذات الانواط ምትባል አንዲት ዛፍ ሲያመልኩ ሰዎች ህዝቦች አገኟቸው። እንዴ እነርሱ ጌታ አላቸው እኮ የሚያመልኩት ለኛ ምናመልከው ጣዖት ይደረግልን ብለው ደግሞ ጠየቁ። ከዚያ መከራዎች ሰዎች ማለት ነው። የነቢዩላህ ሙሳ አለይሂ ሰላም በእያንዳንዱ ክስተት ላይ የነበረ የተወኩል ደረጃ ከስቲስላምም አልፎ إن معي ربي سيهدين እኮ የጠመእኒና ሌቭል እኮ ነው። በቃ አላህ ነው የሚመራኝ፣ እኔ መቼ አላህ ሊያጠፋኝ። አላህ ይወፍቀን። ሌላው ሙሳ ሙሳ ታሪክ የሙሳ እናት ታሪክ የመጨረሻ የተወኩልን ሌቭል ጫፍ የነካች ሴት ማለት የነቢዩላህ ሙሳ እናት ነች። እንዲት እናት ልጇን በምንም ተአምር ባህር ላይ አጥልም። ባህር ላይ ቀርቶ ሰው የሌለበት ቦታ ላይ ቤት ውስጥ ብቻውን ጥላ መሄድ አትችልም። አንድ ነገር ቢሆንብኝስ ትላለች። የእናትነት ረሂም ነው ይላሉ ማለት ረህማን ረሂም የአላህ ስም እዝነት የሚለው እኮ ማህፀን ከማህፀን ጋር ግንኙነት አለው። ረሂም በአረብኛ ማህፀን ነው። ረሂም አዛኝ ነው። ረሂም ማህፀን ነው። ረሂም አዛኝ ማለት ነው። እዝነትና ማህፀን ግንኙነት አላቸው። ምድር ላይ ያለ ምንም ፊድባክ ካንተ ምንም ነገር ሳትጠብቅ የምታዝንልህ እናትህ ነች። አላህ ወሊላሂ المثل الأعلى ወደዛ የወሰደው አላህ ከኛ ምንም ነገር ሳይጠብቅ አዛኝ ነው ለኛ። ህፃን ልጅ እናቱን አዛ ያደረጋት ማለት ነው። መኖሯንም ሳያቅ ማለት ምንም የሚገልጸው ፍቅር የለውም። ፍቅር እኮ እሷ ነች የምትገልጸው። ህፃን ልጅ እኮ ምንም ማህፀን ውስጥ ያለ ጀምሮ በእርግጫ ይመታታል፣ ማህፀኗን ያማታል፣ ይደክማታል፣ ግን በጣም ትንሰፈሰፍለታለች ያለ ምንም ምላሽ ማለት ነው። እቺ እናት ገና የተወለደ ህፃን ልጇን ሳንዱቅ ውስጥ አስቀምጣ ባህር ላይ ስትጥል ይታያል። ምን አይነት የተወኩል ደረጃ! የሰው ልጅ የሚያልፍባቸው የደስታ
የሐዘን ጭንቀት የልብ መገለባበጥንም እኮ ይነግረናል ቁርአን እሷ ልብ ውስጥ واصبح فؤاد ام موسى فارغا የሙሳ እናት ልብ እኮ ኦና ሆነ ዑለማዎቹ በሁለት ተረጎሙት ይሄንን አንዳንዶቹ ከአላህ ውጭ ሌላ ማትመለከት ሆነች ማለት ነው ብለው ተረጉመውታል ኦና ሆነች ጅምሁር المفسرين አብዛኞቹ ግን አይ የሚቀጥለው አያ አብራርቶታል አሉ ልቧ ከሙሳ ጉዳይ ውጭ ሌላ ነገር የለም ማለት ነው ዓለም ላይ በዙሪያዋ ያለን ነገር ያለችበትን ቦታ ያለችበትን ሁኔታ ሁሉ ረስታው ብቸኛ ጉዳዩ ሙሳ ሆነ ማለት ነው إن كادت لتبدي به لولا أربطنا على قلبها لتكون من المؤمنين ايه ልጄን እዛ ላይ ጥየዋለሁ ብላ ልታጋልጠው ዳዳታ سبحان الله ጫፍ ደረሰች ልቧን በእምነት አማኝ እንድትሆን ባናስረው ኖሮ ልቧን ጽናት ባንሰጣት ኖሮ በተናገረች ነበር እናት ናት ደብቃ የወረወረችው ልጅ ራሷው ልታጋልጠው ተቃረበች ማለት ነው ይህ ተወኩሏ ግን የነብዩላህ ሙሳ ተወኩልም ከላ ኢነ መዒ ረቢ ሰየህዲን ሲሉ ባህሩን አቋርጠው እንዲሄዱ የሚያስችል ሙዕጂዛ አላህ ሰጣቸው فلما اسلم وتله للجبين እጅ ሰጠው አስተኝተው ደሞ ሊያርዱ ሲዘጋጁ وفديناه بذبح عظيم በትልቅ ሙክት ተካ ነው አላህ ፊዳ መጣላቸው አላህ መርየም አለይሃ ሰላም ያንን ወዝውጪ ስትባል ያኔ መሰለ እሸት ዘነበላት የነብዩላህ ሙሳ እናት ፈረደድናሁ ኢላ ኡሚ እንደዛ አይነት መከራ ውስጥ የሚፈለግ ህፃን ፊርዓውን ሰራዊቱን አሰማርቶ ሊገለው የሚፈልገውን ህፃን ጉድ አጃኢበት እኮ ነው አንተ ልትገለው ነው እኔ ባንተ እጅ ነው ማሳድገው እኮ ነው ቻሌንጁ ግን ይታያችኋል ተሐዲው ማለት የአላህን አዘማ ተመልከቱ ሱብሃንአላህ አንተ ሰራዊት አሰማርተ ካራስ ላይ የፈለገው የምትፈልገው ነብዩላህ ሃሩን አለይሂ ሰላም የሚገርማችሁ አንድ አመት አንድ አመት የሚወለዱትን ይገላል ፊርዓውን ነብዩላህ ሃሩን በማይገደሉበት ህፃናት በማይገደሉበት አመት ነው የተገደሉት ምክንያቱም ሁሉን ወንድ ልጅ ደግሞ ከጨረስኩ እኔን አገልጋይ አጣለሁ ብሎ አንድ አመት ደግሞ አይገልም ነበር ነብዩላህ ሙሳ አለይሂ ሰላም ህፃናት በሚገደሉበት አመት ነው የተወለዱት እና እሱ ቤተ መንግስት እንዲያድጉ አደረጋቸው ሱብሃንአላህ فقالت لاخته قصي اجسكي ተከታታዩ የት ይሄዳል እንደው እስኪ ሄደች አየች ሰራዊቶቹ አገኙት በጣም የሚያምር ልጅ ነው ጠላት ቤት ውስጥ ገባ እዛው ቤተ መንግስት ውስጥ ገባ قالت في امراه فرعون آسيا አየች ወደደችው አትግደለው ይሄንን ልጅ እኛን አገልጋይ ይሆነናል ወይም ልጅ አድርገን ይዘዋለን የሴትን ልመና ወንድ ልጅ ከባድ ነው እንቢ ማለት ሸብረክ ይላል ተቀበለ وحرمنا عليه المراضع عليه اشافري መጥባትን ከለከል ነው እንቢ አለ እንደገና ሊሞትብን ነው ረብሻ ተፈጠረ ቤተ መንግስት ሊገደል የነበረ ልጅ ሊሞትብን ነው ሊገሉት የሚፈልጉት ልጅ እንዳይሞትባቸው ደግሞ መጣጣር ጀመሩ እህቴን ሁሉ አይታለች ለጠቁማችሁ ቤተሰብ አሉ እሱን በደንብ የሚንከባከው አረምጫት እናትየዋ መሆኗን አያውቁም እቺን ሴት አምጫት ተባሉ እናትየዋ መጡ ቤተ መንግስት ውስጥ ኮራ ብለው የተከፈላቸው الله سيشالي يكون فرددناه إلى أمه كي تقر عينها ولا تحزن على الله عينها يرجعنا حزن عيسمات زند ودنا تملسنا على الله በጣም ይገርም ኢማን እኮ ነው በጣም የሆነ የትኛውም ጉዳይ ላይ አላህ ለኔ ያዘጋጀው ቀን አለ ብሎ ማመን ማለት ነው በየትኛውም ሁኔታ የተወኩል ፍሬው ያማረ ነው ይህን ትምህርት እንድንወስድ ነው ወደ አላህ መጠጋት መጨረሻው ያማረ ነው
አላህ ወደሱ የተጠጉበትን የሚያሳፍር ጌታ አይደለም። ልባችን በትክክል ለአላህ ከተጠጋ ኢሚዲየት ወዲያውኑ ሰላም እናገኛለን። ለምሳሌ ያንን መከራ ብቻችን ተሸክመነው ነበር እኛ። አንተ ለምን ምድርን ብቻህን ትሸከማለህ? አላህ ያለ አላህ በቃ አላህ አጋዥህ ነው። አላህ ረዳትህ ነው። ለምን ትሸከመዋለህ? ይህ መከራ ለምን ትሸከመዋለህ? ስጠው ለሱ። ወኡፈውዱ አምሪ ኢለላህ፣ ጉዳይን ወደ አላህ አስጠግቻለሁ። ኢነሁ በሲሩን ቢልዒባድ፣ ተመልካች የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ባሮቹ ያሉበትን ሁኔታ የሚያውቅ ጌታ ነው አይደለም። በቃ ልብህ ብቻ ወደሱ ይሂድ። ያኔ የመጀመሪያ የምታገኘው ጥቅም ስነ ልቦና ቅልል ይልሃል፣ ሸክምህ ይራገፋል። ወደ አላህ አስጠግተህ ደግሞ አላህ አደራ የሚያጠፋ ጌታ አይደለም። ወላሁ ላ ዩዲዑ አጅረል ሙሕሲኒን። ይህንን ኢሕሳንህን ወደ እሱ መልካም ጠርጥረህ የተጠጋህበትን እንዴት ያጠፋብሃል አላህ? ኢትስ ኦል አባውት የጊዜ ጉዳይ ነው። መቼ ነው ጊዜው? እሱ ነው የሚያውቀው አላህ። እንዴ ለአንተ ከሰጠህማ እኮ አንተ እንደፈለግ ከሆነ ዩኒቨርሱ ዝም ብሎ በሰው እንትን ሊመራ ነው እንዴ? አይደለም እኮ። አንተ ረብ እኮ ነው እሱ። ረበል ዓለሚን አስተዳዳሪው እሱ ነው። እሱ በፈለገው ጊዜ በፈለገው ሁኔታ ለአንተ በሚያመችህ ወቅትና አጋጣሚ ለሱ ስተወው ሁሉን ነገር ያኔ ህይወት ራሱ ይቀልሃል። ወደ አላህ ሱብሓነሁ ወተዓላ የመመካትን ፍሬም ታገኘዋለህ ማለት ነው። ቁርአን ላይ ወደ አላህ መመካት ጋር ተያይዞ ያሉትን አያዎች ብታያቸው ውጤታቸው እንዴት ያምራል። ሱብሃንአላህ። አሁን ያነሳናቸው ምሳሌዎች እንኳን ብናይ አላህ እዛ ውጤታቸው ካሳ ማለት ነው። የአላህ ካሳ በቃ የሚገርም ነው። እንዴት እንደሚክስ ሱብሃንአላህ በጣም ያምራል። የሚገርም ነው። ከዚህ መውጣት አያሰኝም። በጣም አሁን እየገለጽከው ካለው ነገር ምናብህን አርቀ እንድታይ ያደርጋል። ግን ሰዎች ነን እንረሳለን። ይጽናት አላህ አንድ ትልቅ ነጥብ አነሳልኝ። ሰዎች ነን አልከኝ። ቀልብ ማለት ተገለባባጭ ማለት ነው። ራሱ አረብኛው አይደል? የአላህን ጌትነት ከሚመሰክሩ ነገሮች ቀልብ ነው። ወለዚ አضحك وابكى ትስቃለህ፣ ታለቅሳለህ፣ ትደሰታለህ፣ ታዝናለህ። እቺው ቀልብ ትገለባበጣለች። አላህ ይጠብቀን፣ ወደ ኩፍር ትሄዳለች። አላህ ጽናት ይስጠን፣ ወደ ኢማን ትመጣለች። ትገለባበጣለች። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባብጥ የሆንክ ጌታ ያም ረሱል ልቤን በዲንህ ላይ አጽናልኝ የሚሉት ይሄ የተወኩል ስሜት አንዳንዴ እኮ ይሰማናል። ተመልሰን እንደገና ፍርስ እንላለን። ተፈጥሯዊ ነው። በዚህ ተስፋ እንዳንቆርጥ፣ ሸይጣን በዚህ እንዳይገባብን። አንተ በቃ አትችልም ተወኩል እንዳይለ ይሄ አንተ እንትደርስበት መርሐላ አይደለም። ላ ሐላ ነው። ሐለተል ቀልብ ነው። ቀልብ የሚያልፍበት የሆነ መንገድ አለ። የሆነ ቦታ ላይ ተወኩል ላይ ከዛ ወደ ተፍዊድ ልታድግ ትችላለህ። የሆነ ጊዜ ተስሊም ይሰማሃል። የሆነ ቦታ ላይ ደግሞ ሲቃ ቢላህ ደረጃ የምትደርስበት አለ። ትግል ነው። ወዕቡድ ረበከ ሐታ የእትየከል የቂን። እቺ ቀልብ የአላህ የእይታ ቦታም ናት። እነላህ ላ የንظሩ ኢላ ሱወሪኩም ወላ ኢላ አጅሳዲኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። አላህ እችን ቀልብ ተአምረኛ አድርጎ ፈጥሯታል። በጣም የምታዓጅብ ናት። ባህሪዋ የሚገርም ናት። እዛ ውስጥ የምታስተናግደው ነገር አጃይብ ነው። አሁን የሆነ እቺ እዚች ጋር ነች። እኔ ደግሞ በጣም የሚገርሙኝ ዑለማዎቹ ራሳቸው ናቸው። እኔም እሱ እኮ ነው የሚደንቀኝ። እንዴት አድርገው ስፔሻሊስቶች ናቸው። አሁን አራቱን እንዴት አድርገው አወጡት እኮ ብያለሁ። ደረጃቸውን እንዴት አድርገው በጣም ስለዚህ ሁሌም መርሳት የሌለብን እኛ ሰዎች ነን፣ መላእክቶች አይደለም። በአንድ ስሜት ውስጥ ወይም በአንድ አይነት በቃ የተረጋጋ ሁኔታ ላይ ላንኖር እንችላለን። አሁን ትንሽ ስንዋዥቅ ተፈጥሯዊ መሆኑን ካወቅ ተመልሰን ወደ ነበርንበት ለመምጣት እንታገላለን።
እንጂ ተስፋ አንቆርጥም። ገብቷችኋል? ይሄ በጣም ኢምፖርታንት ነው። አንዳንድ ወንድሞች እህቶችም ሜሴጅ ይልኩልኛል። እኔ በቃ ቀልቢ እንደዚህ ደህና ሆንና እንደገና እየተመለስኩ በቃ እኔ ተፈጥሯዊ ነው። በቃ ይሄ ነው እኮ ኢማን ማለት። ልብህ ጥሩ ነው ማለት ነው። በጣም መጥፎ የሚሆነው መቼ እንደሆነ ታውቃላችሁ? ወድቀንም መውደቃችን ሳይሰማን ከቀረን ያኔ ነው መጥፎ ነገር። ያኔ የሞተ ምንድነው ወማ ሊጁርሒ መይቲን ኢላሙ ይላሉ። የሞተ ሰው ቁስል ወይም የሞተ እንስሳ ቁስሉ ምንም ብታደርገው ህመም የለውም። ልብ እንዳይሞት ነው ጥንቃቄ ማድረግ የሚኖርብን። ልብ ሐያት ሲኖረው በኢማናችን ከፍ ስንል ተወኩላችን ጠንከር ሲል ደስታችን ይጨምራል። ወረድ ስንል ህመም አለው፣ ወቀስ አለው። ለዋማ አይደለች ነፍሳችን፣ ተወቅሰናለች። አንተ እንዴት ታደርጋለህ? እንዴት ታደርጋለህ? እዚህ እንደገና ተመልሰን ደግሞ ወደ ነበርንበት ጌጅ ለመምጣት እንጥራለን፣ ከፍ ለማድረግ እንሞክራለን። ነገር ግን ወርደን ታች እዛው ከቆየን ከላ በል ራና አላ ቁሉቢሂም ልብ ላይ እንደ ድሪቶ ይከመራል ወንጀል። በቃ ይደነድናል። ያኔ መመለስ አይችልም። ያ ቦታ እንዳውም ይላሉ ኢብኑ አልቀይም ወንጀል ካልሰራ የማይሆንለት መሆን ይጀምራል። ታውቃለህ? እንዕካስ ውስጥ ይገባል። አሁን ህመም አለው። ወንጀል ሲሰራ ህመም መታመም ልቡ ጥሩ የሆነ ሰው ምልክት ነው። ልብ ደርቅና ውስጥ ሲገባ በጣም አደገኛ ሁኔታ ውስጥ ሲወድቅ ደግሞ ወንጀል አለመስራት ነው የማይችለው። ዝም ብሎ እየሄደ ምናምን በቃ የሆነ ህፃን ልጅ ምናምን ይመታል፣ የሆነ ሰው ምናምን ይነጥቃል፣ የሆነ ያስቀይማል፣ በምላሱ የሆነ ነገር ይወጋል። ነዑዙ ቢላህ። ይሄ ቀልብ በጣም አደጋ ውስጥ ነው ያለው። ሌላ ትሪትመንት ሊፈልግ ይችላል በደንብ ማለት ነው። ተውባ ይፈልጋል፣ ወደ አላህ መመለስ በጣም ይፈልጋል። ግን አንዳንድ ጊዜ የሚሰማን መዋዠቅ ተስፋ እንዳያስቆርጠን ማለት ነው። ተመልሰን ወደ ነበርንበት ለመምጣት መጣር ይፈልጋል። በአጠቃላይ ቀልብን ህያው የሚያደርገው ጣዓ ነው፣ ወደ አላህ መመለስ፣ አላህን መገዛት ነው። ቀልብን የሚገለውና የሚያወድመው ደግሞ ማዕሲያ ነው። ማዕሲያ ላይ ካለን፣ ወንጀል ላይ ካለን ከወንጀል እየራቅን ወደ ጣዓ በመጣን ቁጥር ልባችን ሪከቨር እያደረገ እየተሻለው ይመጣል። ወደ ወንጀል በሄድን ቁጥር ደግሞ እየታመመ ይሄዳል። ይሄው ነው። ልክ እንደ አካል ነው። አካል ወደ መርዝ ነገር ባገኘው ቁጥር እየተመረዘ እንደሚሄደው መርዙን ደግሞ ባወጣው ቁጥር በተለያየ መንገድ መርዝ የወሰደ ሰው አሁን ሐኪሞቹ ያወጡለታል። በተለያየ ትሪት ይደረጋል፣ ዲቶክሲፋይ ይደረጋል። ከዛ እንደገና የተሻለ ምግብ ለሰውነቱ የሚጠቅም ነገር በወሰደ ቁጥር ደግሞ አካሉ እየተመለሰ ጤናማ ይሆነ ይላል። ልብም ይሆነ ጀዛከላህ። ለሁሉም አይነት የማህበረሰብ ክፍል የሚሆን አስተምህሮ ነው ስታነሳ የነበረው ኡስታዝ። በጣም ከፍ ያለ ደረጃም ላይ ላለው ምንም ነገሮችንም እንዲሁ ለሚያዳምጥም ለሁሉም ሊሆን የሚችል ነው። ምክንያቱም ስለ ማንነት፣ ስለ እኔነት፣ ስለ ቀልብ ነው ነገሩ እየተነገረ ያለውና የከሌ ነው ተብሎ ሊባል የሚችል ነገር አለም። ሁሉም ቋንቋውም ቀላል ነው። የገለጽክበት መንገድ ደግሞ ግልጽና በደንብ ልንረዳው የምንችለው ነገር ነው። እንትኑንም ነግረህናል። ወደዚህኛው ደረጃ ለመድረስ ምንድነው ማድረግ ያለብን፣ እዛ ጋር ለመሄድ ደግሞ ምንድነው መሆን ያለበት የሚለውን ቀልብን ለማጥራት፣ ቀልብን ከፍ ለማድረግ አላህ ያዘዛቸውን ነገሮች ኸይር ጉዳዮች ላይ መዘውተር ነው። ለመጥፋት ደግሞ ያው ማዕሲያ ወንጀሉ ሲበዛ ነው የሚልም ነገር አንስተልናል። ትልቅ ሐሳብ ተነስቷል። በዱዓ እንውጣ። ጀዛከላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. ويا مصرف القلوب صرف قلوبنا إلى طاعتك. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. اللهم اجعلنا ممن توكلوا عليك فكفيتهم. اللهم اجعلنا ممن توكلوا عليك فكفيتهم. اللهم ارزقنا حق التوكل. اللهم ارزقنا حق الثقة بك. ربنا آتنا من لدنك رحمة
وهيئ لنا من أمرنا رشدا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آمنا في أوطاننا اللهم احفظنا واحفظ بلادنا وبلاد المسلمين وبلاد العالم كله يا رب العالمين ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وبارك على سيدنا محمد وعلى آله وصحبه وسلم ربنا يبارك فيك استاذ የተወዳችሁ ተመልካቾቻችን የምሽቱ ቆይታችን እስካሁን ነበር ይመስለው እንደተለመደው ቀሪሌታችሁ ለዓለም ሰላም ለሀገር አማን አሁን ላካበበን የተለያየ እንግዲህ መልኩ የተለያየ የሚመስል የሚያስጨንቅ ነገር በሙሉ አላህ ዘወር እንዲያደርግልን ዱዓ እናረጋግበት በትላዋ በእስትግፋር በሰላዋትና በተለያየ ባዳ ተግባራት የምንደምቅበት እንዲሆን ተመኘን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ